ሰላም ውድ የቻናላችን ቤተሰቦች፣ ዛሬ ወደ ዓለም ከሚያስደንቁ አገሮች አንዱ ወደ ሆነችው ጃፓን እንጓዛለን። ጃፓን በቴክኖሎጂ፣ በንጽህና፣ በሥርዓት፣ በባህል እና በሰዎቿ ትሕትና የታወቀች ሀገር ናት። ነገር ግን ከዚህ በላይ ብዙ አስቂኝ፣ አስገራሚና ይህ እንዴት ይሆናል የሚያስብ ነገር አላት። እስከዛ ድረስ ላይክ፣ ሳብስክራይብ እንዳይረሳ። በዚህ ቪዲዮ ውስጥ ስለ ጃፓን የማታውቁትን ነገር እነግራችኋለን። ስለ ፈጣን ባቡሮቻቸው፣ ሮቦቶቻቸው፣ አስቂኝ ሕጎቻቸው፣ የምግብ ባህላቸው እንዲሁም ሰዎቻቸው እንዴት እንደሚኖሩ እናያለን። እስከ መጨረሻ ከተከታተላችሁ በኋላ አንድ ቀን ጃፓን መሄድ አለብኝ ትላላችሁ። አንድ ጃፓን ምን ያህል የተለየች ናት? ጃፓን በእስያ ምስራቅ የምትገኝ የደሴቶች ሀገር ናት። ከ6.0 በላይ ደሴቶች አሏት። ነገር ግን ታዋቂዎቹ አራቱ ሆንሹ፣ ሆካይዶ፣ ኪዩሹ እና ሽኮኩ ናቸው። ዋና ከተማዋ ቶኪዮ ሲሆን ይህች ከተማ በዓለም ከፍተኛ ሕዝብ ያላት ከተሞች መካከል አንዷ ናት። ቶኪዮን ሲመለከቱ እንደ ወደፊት ዓለም የገባችሁ ይመስላል። በየቦታው ብርሃን፣ ስክሪን፣ ሮቦት፣ ራሰር ማሽን እና ፈጣን ሕይወት ታያላችሁ። ነገር ግን በዚህ ዘመናዊ ከተማ መካከል የ1000 ዓመት ቤተ መቅደሶችን ማየት ትችላላችሁ። ይህ ነው ጃፓንን የሚለያት፣ ዘመናዊነትና ባህል በአንድ ላይ አሉ። ሁለት በጃፓን ያለው አስደናቂ ቴክኖሎጂ። ጃፓን ስትባል ብዙ ሰዎች በመጀመሪያ የሚያስቡት ቴክኖሎጂ ነው እና እውነትም ጃፓን በቴክኖሎጂ ዓለም እጅግ ከፍ ያለ ሀገር ናት። ፈጣን ባቡር ሺንካንሰን። በጃፓን ያለው ሺንካንሰን ባቡር እጅግ ፈጣን ነው። አንዳንዶቹ በሰዓት 300 ኪ.ሜ በላይ ይጓዛሉ። አስገራሚው ግን ፍጥነቱ ብቻ አይደለም፣ ትክክለኛነቱ ነው። ባቡሩ 1 ደቂቃ እንኳን ቢዘገይ ሰዎች ይገርማሉ። ሰራተኞቹም ተሳፋሪዎችን ይቅርታ ይጠይቃሉ። አስቡት፣ እኛ አንዳንድ ጊዜ 2 ሰዓት ብንጠብቅ እንኳን ይሄ የተለመደ ነው እንላለን። ሮቦቶች። በጃፓን ሮቦቶች ሰዎችን እየረዱ ነው። አንዳንዶቹ ምግብ ያቀርባሉ፣ አንዳንዶቹ እንግዶችን ይቀበላሉ፣ አንዳንዶቹ ደግሞ አረጋውያንን ይንከባከባሉ። አንዳንድ ሆቴሎች ላይ በሰው ፋንታ ሮቦት ይቀበላችኋል፣ ከእንኳን ደህና መጡ ይላችኋል፣ ክፍላችሁን ያሳያችኋል። ለመጀመሪያ ጊዜ ይህን የሚያይ ሰው ከእኔ ፊልም ውስጥ ነኝ ሊል ይችላል። ራሰር ማሽኖች። በጃፓን በየመንገዱ ራሰር ማሽን ታያላችሁ። እነዚህ ማሽኖች መጠጥ፣ ምግብ፣ ቡና፣ አይስክሬም፣ አንዳንዴም እንቁላል እና ሙዝ እንኳን ይሸጣሉ። አንዳንድ ሰዎች ምናልባት አንድ ቀን ሰው ሳይኖር ሁሉም ማሽን ያደርገዋል ይላሉ። 3 አስቂኝ እና አስገራሚ ሕጎች። ጃፓን በሥርዓት በጣም የተጠናከረች ሀገር ናት። ሰዎች ሕግን በጣም ያከብራሉ፣ ነገር ግን አንዳንድ ሕጎቻቸው ለውጭ ሰዎች አስቂኝ ይመስላሉ። በባቡር ውስጥ ዝም ማለት። በባቡር ውስጥ ጮክ ብሎ መናገር አይወደድም። ብዙ ሰዎች ዝም ብለው ይጓዛሉ። አንዳንዶቹ ይተኛሉ፣ አንዳንዶቹ ስልካቸውን ይመለከታሉ። እኛ እንደምናደርገው ከሄሉ ድምፅህ አይሰማኝም ብሎ መጮህ እዚህ አይታሰብም። ቆሻሻ መጣል። ጃፓን በጣም ንጹሕ ናት፣ ነገር ግን የሚገርመው በመንገድ ላይ ብዙ የቆሻሻ ቅርጫቶች አታዩ። ሰዎች ቆሻሻቸውን ወደ ቤት ይዘው ይሄዳሉ። እስከ ቤት ድረስ ይይዛሉ። ጫማ ማውለቅ። ወደ ቤት ስትገቡ ጫማችሁን ማውለቅ አለባችሁ። አንዳንድ ቦታዎች ላይ ለመጸዳጃ ቤት የተለየ ጫማ አለ። እንዲሁ ካልሆነ እንዴት እንደዚህ ታደርጋለህ ብለው ሊገርሙባችሁ ይችላሉ። 4 የጃፓን ምግቦች። ጃፓን በምግብ ዓለምም ታዋቂ ናት። ሱሺ በዓለም ታዋቂ የሆነ የጃፓን ምግብ ነው። በዋናነት ከሩዝ እና ከዓሣ ይሠራል። አንዳንድ ሰዎች መጀመሪያ ጊዜ ሲበሉት ይሄ ጥሬ ዓሣ ነው ብለው ይደነግጣሉ፣ ነገር ግን ከለመዱት በኋላ በጣም ይወዱታል። ራመን በጃፓን በጣም ተወዳጅ ምግብ ነው። የኑድል ሾርባ ነው፣ ግን በጣም ጣፋጭ እና በተለያዩ አይነቶች ይሠራል። በአንዳንድ ራመን ቤቶች ውስጥ ሰዎች በፍጥነት በልተው ይወጣሉ፣ ምክንያቱም ብዙ ሰዎች ተራ ላይ ይጠብቃሉ። አስገራሚ ምግቦች። በጃፓን አንዳንድ ምግቦች እጅግ ይገርማሉ። ለምሳሌ አይስክሬም፣ የዓሣ ጣዕም፣ የሽንኩርት አይስክሬም፣ ጥቁር በርገር፣ እጅግ ትንሽ ነገር ግን ውድ ፍራፍሬ። አንዳንድ ሙዝ ወይም ሜሎን በመቶዎች ዶላር ሊሸጥ ይችላል። 5 የጃፓን ሰዎች እና ባህላቸው። ጃፓኖች በትሕትናቸው ይታወቃሉ። ሰውን ሲያገኙ ይጎነበሳሉ። ይህ ክብርን ያሳያል። ትክክለኛነት። በጃፓን ሰዓት በጣም ይከበራል። 10:00 ከተባለ 10:00 ነው፣ 10:30 አይደለም። አንድ ሰው ቢዘገይ በጣም ይቅርታ ይጠይቃል። በጣም ደህና የሆነ ሀገር። ጃፓን በዓለም ከፍተኛ ደህንነት ካላቸው ሀገሮች አንዷ ናት። አንድ ሰው ስልኩን በመንገድ ላይ ቢረሳ ዕድሉ ከፍተኛ ነው መልሶ ለማግኘት። እኛ እንደምንል ዕቃ ጠፋ፣ ተሰናበተ፣ እዚያ አይሰራም። 6 አኒሜ እና ማንጋ። ጃፓን የአኒሜ አገር ናት። አኒሜ ማለት የጃፓን ካርቱን ነው።
ናሩቶ ከድራጎን ቦል ከዋን ፒስ ከዴሞን ስሌየር እና ብዙ ታዋቂ አኒሜዎች ከጃፓን መጡ። በጃፓን አኒሜ ብቻ ለሕፃናት አይደለም ትልልቅ ሰዎችም በጣም ይወዱታል። አንዳንድ ሰዎች የሚወዱትን የአኒሜ ባህሪ እንደ እውነተኛ ሰው ያዩታል። 7. የጃፓን ተፈጥሮ። ጃፓን በቴክኖሎጂ ብቻ አይደለችም፣ ተፈጥሮዋም እጅግ ውብ ነው። ፉጂ ተራራ። ፉጂ ተራራ የጃፓን ታዋቂ ተራራ ነው። በበረዶ የተሸፈነው ጫፉ እጅግ ውብ ይመስላል። ብዙ ቱሪስቶች ፎቶ ለማንሳት ይሄዳሉ። የቼሪ አበባ። በጸደይ ወቅት የቼሪ አበባዎች ሲያብቡ ጃፓን እንደ ሕልም ትመስላለች። ሰዎች በፓርኮች ይቀመጣሉ፣ ፎቶ ያነሳሉ፣ ይደሰታሉ። 8. በጃፓን ያሉ አስቂኝ ነገሮች። ካፌዎች። በጃፓን የተለያዩ ካፌዎች አሉ። የድመት ካፌ፣ የውሻ ካፌ፣ የጉጉት ካፌ፣ ሮቦት ካፌ። አንዳንድ ሰዎች ቡና እየጠጡ ድመትን ያቅፋሉ። የእንቅልፍ ባህል። በጃፓን ሰዎች በባቡር፣ በቢሮ፣ አንዳንዴም በስብሰባ ውስጥ እንኳን ይተኛሉ። እነሱ ይህን በጣም ሰርቷል ብለው ያዩታል። እኛ ቢሮ ውስጥ ብንተኛ ምናልባት ወደ ቤት ሂድ ይባላል። 9. የጃፓን ሥራ ባህል። ጃፓኖች በጣም ታታሪ ናቸው። ብዙ ሰዎች ረጅም ሰዓት ይሰራሉ። አንዳንድ ጊዜ ይህ በጣም ድካም ያመጣል። ስለዚህ መንግሥታቸው ሰዎች እንዲያርፉ እየሞከረ ነው። 10. ለምን ሰዎች ጃፓንን ይወዳሉ? ንጽሕና፣ ሥርዓት፣ ደህንነት፣ ቴክኖሎጂ፣ ባህል፣ ምግብ፣ ተፈጥሮ፣ አኒሜ። ይህ ሁሉ ጃፓንን ልዩ ያደርጋታል። 11. ጃፓን ከሌሎች ሀገሮች ምን ልትማር ትችላለች? ማንኛውም ሀገር ፍጹም አይደለችም። ጃፓንም ችግሮች አሏት። ከፍተኛ የሥራ ጫና፣ ብዙ ውድ ሕይወት፣ የብቸኝነት ችግር፣ ዝቅተኛ የልጅ ውልድ። ነገር ግን ሰዎቿ ችግሮቻቸውን በሥርዓት ለመፍታት ይሞክራሉ። 12. የመጨረሻ መልእክት። ጃፓን በእውነት አስገራሚ ሀገር ናት። አንድ ቀን ወደፊት ያለች ዓለም እንደገባችሁ ታስመስላችኋለች፣ ሌላ ቀን ደግሞ ወደ ጥንታዊ ባህል ትመልሳችኋለች። በጃፓን ሰዎች ሥርዓትን ያከብራሉ፣ ጊዜን ያከብራሉ፣ ንጽሕናን ይወዳሉ፣ ቴክኖሎጂን ያሳድጋሉ። እነዚህ ሁሉ ለዓለም ጥሩ ትምህርት ናቸው። እናንተስ ስለ ጃፓን ምን ትወዳላችሁ? ምን ነገር አስገረማችሁ? ኮመንት ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ አጋሩት። ቻናላችንንም ሰብስክራይብ ማድረግ አትርሱ። እስከምንገናኝ ድረስ ሰላም።